ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ አለን በእውነት ደህና ነን። ክብሩ ይስፋ ለመድኃኔዓለም። እናንተ እንዴት ናችሁ? በያላችሁበት ሰላም ትሆኑ ዘንድ ምኞቴ ነው። ለምትሰጡን አስተያየት ማለት ነው በጣም ነው የማመሰግነው። ያው ቃላት የለኝም ለእናንተ። አሁንም ደግሞ እገዛችሁ አይለይ። ዛሬ በተለየ ሁኔታ ነው የመጣሁት ማለት ነው። እስከ መጨረሻው ድረስ ቪዲዮውን ህይወትኝ እንዳታቋርጡት ማለት ነው። እንዲሁም ደግሞ ከ10 ስንት እንደምትሰጡኝ ያው አይታችሁ እስከ መጨረሻው ትነግሩኛላችሁ። አዲስ ስራ ነው እና የነበረው ስሰራው የከረሙትን ስራ ላሳያችሁ ነው ማለት ነው። በእውነት ስጀምሩት ራሱ ላይክ እያደረጋችሁት 1000 ምናምን ሰብስክራይብ ያለ ቢያንስ ግማሽ ሰው ማለት ነው 500 ሰው ላይክ ያድርገው ቪዲዮውን ማለት ነው። እስኪ አስደስቱኝ በዚህ በቃ እና እህት ወንድሞቼ በጣም ስራው ብዙ ነው ማለት ነው። የሴቶችን ስትራ አጥራለሁኝ፣ የፍየል ሸብክ እሰራለሁኝ። በጣም ከባድ ነው እንደምታስቡት አይደለም እና የወር ስራ ያንን ላሳያችሁ ዛሬ ፈቅጃለሁና አሁን ወደ ስራው እሄዳለሁኝ፣ ያሳያችኋለሁኝ። ጭራሽ ራሱ በጣም ሰሞኑ ስራ ስለበዛብን ጥቁር አድርጎና ማለት ነው። ፀጉራችን ራሱ የተሰበረ መከነሳ ነው የሚመስለው ራሱ አበሻ ስለሌለ ቅርጽ ምናምን የለውም እና ወደ ቪዲዮ እንሄዳለን። ላይክ አድርጉት አሁን ማለት ነው። የምትጀምሩት ላይክ እያደረጋችሁ ጀምሩት። ሰብስክራይብ ያላደረጋችሁም ደግሞ ሰብስክራይብ ያደረጋችሁ ቤተሰቡ ነው አበረታቱት። ይህን ሚዲያ ትልቅ ደርሶ ነገ እናንተም ሰው ባረገው ይፈክራልና ትልቅ ቦታ ላይ ቁጭ ብለን እንደዚሁ ደግሞ እንድንመሰጋገን ማለት ነው። ወደ ቪዲዮ እንሄዳለን። ሌትስ ጎ ቤተሰብ። ያው አሁን ቀጥታ ወደ ስራው ላሳያችሁ ነው ማለት ነው። ሁላችሁም ስትጀምሩት ግን ያው ላይክ አድርጉትኝ በዚህ ቪዲዮ ማለት ነው። ቢያንስ 1000 ምናምን ሰብስክራይብ አለ፣ ቢያንስ 500 ላይክ እፈልጋለሁ ማለት ነው። በዚህ ሁላችሁም ስትጀምሩት ላይክ እያደረጋችሁ ይሄ መጀመሪያ የተቆፈረው የሚመስለው ማለት ነው። ይሄ እንደዚህ አይነት ለይ ነው የገባበት ማለት ነው። እስከ ወዲያኛው ድረስ በጣም ሩቅ ነው ማለት ነው። ኬማው እስከሚታያችሁ ወደዚያ ድረስ ነው ቆፍሬ ያስገባሁት ማለት ነው። ያው ደግሞ ሲቀጥል ደግሞ ሸብኩ ይሄን ይመስላል ማለት ነው። እንግዲህ ይሄ የፍየል ቤት ነው የተሰራው ማለት ነው። ይሄን እንግዲህ ያው ብቻዬን ነው ማለት ነው እንግዲህ የምሰራው። አስቡት ይሄን እንግዲህ ሳውዲ አረቢያ ቀላል ለሚመስላቸው ሰዎች ብልኩላቸው በተለይ በጣም ደስ ይላል ማለት ነው። አገር ቤት የሚገርማችሁ እንኳን እንደዚህ አይነት ልሰራ የላ ነገርም የፈሰሰ ውሃ ማላቃና ማለት ነው። ይሄን ይመስላል ስራዬ ማለት ነው። እንግዲህ ይሄ ደግሞ ለፍየሎቹ ዳስ የሚሆን ነው ማለት ነው። በቢስማር ነው የመታ ነው። ይሄን እዚያ ደግሞ ይሄን ንፋስ እንዳያወዛውዘው በገመድ ወጥረ ነው ማለት ነው። ይሄን ይመስላል ስራው። እስከ መጨረሻው ድረስ አብራችሁ ይሁኑ ማለት ነው። አሳያችኋለሁ። እንግዲህ የሰሞኑ ድካም ይሄን ይመስላል። ያው በሽቦ ነው የማስረው ማለት ነው። በዘራጥ እየሳብሁኝ በሽቦ አስረዋለሁኝ። በጣም ነው የሚያደክመው እህት ወንድሞቼ። ይሄን ይመስላል። በጣም ረዝም ነው የሚገርማችሁ። እንግዲህ ምን ያህል ፍየል እንደሚያመጣ አላቅም። ያው ፈጣሪ ይሁንና ማለት ነው። እና ገና አዲስ ነው ጭራሽ ቦታውና ለመጀመሪያ ጊዜ ነው ፍየልም ሲገዛ ቦታውንም ሲያደራጅና በጣም ድካም አለው አዲስ ስራ መሄድ። ያው በእናንተ በሴቶቹ ብቻ አይደለም ማለት ነው። እንግዲህ እርቀቱን እያያችሁ ነው። ወደዚህ 30 እርምጃ ነው ማለት ነው። አስቡት እንግዲህ ይሄ እየተቆፈረ ነው የሚገባው። እንግዲህ ይሄ ብረቱ ተቆፍሮ በድንጋይ ተጠቅጥቆ ነው በቃ እንዳይነቃነቅ ማለት ነው። ይኸው ነቅነቅ አይልም። በጣም ምርጥ አድርጌ ነው የሰራሁላቸው ማለት ነው። ይህን ይመስላል። ቀጣይ ደግሞ ወደ ሴቶች ውስጥ ረሃ ማለት ነው። እንግዲህ ይሄ የወንዶች ውስጥ ረሃ ነው። ይሄ ደግሞ የሴቶች ውስጥ ረሃ ነው ማለት ነው። የሳውዲ አረቢያን ሴት እኮ ማንም አያያትም ማለት ነው። ለዚያ ነው ብዙ ጊዜ የማይፋቱት ማለት ነው። አሁን የኛ ሀበሻዎቹ ተገላልጠው ምናምን አንዲቱ ከአንዲቱ በልጣ ስለሚያዩ ማታ ሲሄድ እንደ ከሌ ሚስት ለምን አኮኝ ምናምን ብሎ ሚስቱን ያጣጥላል ማለት ነው። በዚያው ጠብ ይጀመራል። እዚህ ሀገር ግን ከሚስቱ ውጭ ማንንም ሴት አያይም ማለት ነው። ሁሉም ተሸፍኖ ነው። ያው ብታምርም ብታስጠላም ለራሱ ነው ማለት ነው። የኛ ግን ተገላልጠው ምናምን በቃ በገበያም ሲሄድ በምንም ሲሄድ
ከሚስቱ የተሻለ ሴት ያያን በማንኛውም ነገር ማታ ያው ጠብ ይጀምራል ማለት ነው። እና ከዚህ አረቦቹ በቃ ይገባሉ ሴቶቹ ማንም አያያቸውም። ሀታ አጎቷም አያያት ማለት ነው። ያው አጎቷን ስለምታገባ ማለት ነው። ከባሏ ውጭ ማንም አያትም ያረብን ሴት። ይህ ነው እንግዲህ የሰራሁት በእውነት እውነት ላይ መሳችሁ ይችላል። ያው እንጨቱን እየቆፈርሁኝ 50 እንጨት ነው ማለት ነው። ይህን ተክያ ያስገባሁት ማለት ነው። ይህ አድርጌ ይሄ በቢስማር እየመታሁ ማለት ነው። በእውነት ከ10 ስንት ይገባኛል እንዲህ አድርጌ ለሰራሁት። ይህን እንጨቱን እንግዲህ እንዲህ አድርጌ ያው ጋረቱት ማለት ነው። ይህን ይመስላል እንግዲህ እየመጣ ከዚህ ያው የቅል ነጋሪቷን ነው የምመታው ማለት ነው። ያው ከዚህ ውስጥ ከገቡ ያንኛው ስትርሃ እንደዚህ ካላለ ማንም ሰው አያቸውም ማለት ነው። እዚህ ውስጥ ገብተው አባያቸውን የሚያወልቃሉ ማለት ነው። እንግዲህ ዙሪያውን ሰቡት ይህን ይመስላል ማለት ነው። ስሰራው የከረሙት ስራ አረቦቹ ማለት ነው የሚደክመኝ አይመስላቸውም። በቃ ቆፍሬ ሳበቃ መልሶ ደግሞ ሸራውን ይህን ወጥረዋሉኝ ማለት ነው። ይሄ መጥባሃቸው ነው። ይሄ ደግሞ ሽንት ቤቱ ነው ማለት ነው። ይሄ ደግሞ እንደዚህ ብሎ ያው እስከ መጨረሻው ድረስ ይሄን ይመስላል ማለት ነው። ስለተከታተላችሁኝ አመሰግናለሁ።